ጤና ይስጥልን የሰዓቱን መረጃዎች ይዘን ቀርበናል። ከዚህ ቀጥሎ በዝርዝር እናቀርብላችኋለን። አሊኮ ዳንጎቴ በቀጣይ ወደ ብረት ኃይል ማመንጨት እና ወደብ ግንባታ እንደሚሰማሩ ገለጹ። የዳንጎቴ ግሩፕ ፕሬዝዳንት አሊኮ ዳንጎቴ ወደ ብረት ማምረት፣ የኤሌክትሪክ ኃይል ማመንጨት እና የወደብ ልማት ዘርፎች ለመግባት ማቀዳቸውን ይፋ አድርገዋል። ቢሊዮነሩ ይህንን እቅዳቸውን ይፋ ያደረጉት ከነዳጅ ማጣሪያ ባለፈ አፍሪካ ለኢንዱስትሪ የሚያስፈልጓትን ግብዓቶች በራሷ እንድታመርትና የውጭ ጥገኝነትን እንድትቀንስ ለማድረግ እንደሆነ ገልጸዋል። በናይጄሪያ የሚገኘውና በቀን 650,000 በርሜል ነዳጅ እያጣራ የሚገኘው ግዙፉ የዳንጎቴ ነዳጅ ማጣሪያ በቀጣዮቹ 3 ዓመታት የማምረት አቅሙን ወደ 1.4 ሚሊዮን በርሜል እንደሚያሳድግም ይጠበቃል። አዲሶቹን የማስፋፊያ እቅዶች ጨምሮ የዳንጎቴ ግሩፕ ለ65,000 ሰው የስራ ዕድል የፈጠረ ሲሆን በኢትዮጵያም በሲሚንቶ ምርት ዘርፍም በስፋት እየተንቀሳቀሰ ይገኛል። በህገወጥ አዘዋዋሪዎች ስር የነበሩ 66 ኢትዮጵያውያን ማትረፉን የኬንያ ፖሊስ ገለጸ። የኬንያ ፖሊስ በናይሮቢ አምባካሲ በተባለ አካባቢ ባከናወነው ድንገተኛ ፍተሻ በህገወጥ የሰዎች አዘዋዋሪዎች ተይዘው በአንድ መኖሪያ ቤት ውስጥ ታጉረው የነበሩ 70 ሰዎችን ማግኘቱን አስታውቋል። ከዚህ ውስጥ 66ቱ ኢትዮጵያውያን ሲሆኑ 4ቱ ደግሞ ኤርትራውያን መሆናቸው ሲገለጽ በህገወጥ የሰዎች ዝውውሩ የተጠረጠሩ አንድ ግለሰብን በቁጥጥር ስር መዋሉ ተነግሯል። ኬንያ ለኢትዮጵያውያን ስደተኞች ወደ ደቡብ አፍሪካ ለሚደረግ ህገወጥ ጉዞ እንደ ዋና መሸጋገሪያ ኮሪደር የምታገለግል ሲሆን መሰል ክስተቶች በተደጋጋሚ ሪፖርት መደረጉ ይታወሳል። በፍሪላንስ እና በዲጂታል ገቢ ላይ ግብር ሊጣል ነው። ገንዘብ ሚኒስቴር አዲስ ባዘጋጀው የገቢ ግብር ረቂቅ ደንብ በኢትዮጵያ ነዋሪ ሆነው በዲጂታል አማካኝነት እና በፍሪላንስ ወይም በርቀት የስራ ዘዴ ገቢ በሚያገኙት ግለሰቦች ላይ የገቢ ግብር ተፈጻሚ ሊያደርግ መሆኑን አስታውቋል። ማንኛውም በኢትዮጵያ ነዋሪ የሆነ ሰው ከሀገር ውስጥም ሆነ ከውጭ ሀገር ምንጮች በዲጂታል ይዘት ፈጠራ ወይም በማንኛውም የፍሪላንስ ስራ የሚያገኘው ገቢ በጥሬ ገንዘብም ሆነ በአይነት ግብር ይከፍላል ብለዋል። የዲጂታል ይዘት ፈጣሪዎች ያገኙትን የገቢ መጠን በሚመለከት ትክክለኛና የተሟላ የሂሳብ መዝገብ የመያዝ ግዴታ ተጥሎባቸዋል። ይህንን ግዴታ ባልተወጡ ግብር ከፋዮች ላይ ታክስ የሚወሰነው በሚኒስቴሩ መመሪያ መሰረት በግምት ይሆናል። በተጨማሪም ክፍያ የሚያመቻቹ ኩባንያዎች የዲጂታል ስራ ፈጣሪዎችን ስም ዝርዝር፣ አድራሻ፣ የሲም ካርድ መረጃ፣ የአይፒ አድራሻ እና የተከፈለውን የገንዘብ መጠን በየሩብ ዓመቱ ለታክስ ባለስልጣኑ ማሳወቅ ይጠበቅባቸዋል። በዚሁ መመሪያ ባንኮች ለኪሳራ የያዙት የመጠባበቂያ ሂሳብ በብሔራዊ ባንክ መስፈርት መሰረት የተሰላ ከሆነ 80 በመቶ በተቀናሽ ወጪ እንዲያዝላቸው ተደንግጓል። የደረጃ ለግብር ከፋዮች ዓመታዊ ጠቅላላ ገቢ የሚወሰነው የታክስ ባለስልጣኑ በየ3 ዓመቱ በሚያደርገው የገበያ ጥናት እንደሚወሰን በአዲሱ ደንብ ተካቷል። የፕላስቲክ ከረጢትን የሚተኩ ምርቶች ዋጋ ማሻቀብና የአቅርቦት ችግር መኖሩ ተገለጸ። ጥቅም ላይ እንዳይውሉ የተከለከሉ የፕላስቲክ ከረጢቶችን የሚተኩ ምርቶች በገበያ ውስጥ በበቂ ሁኔታ ለመኖርና ዋጋቸው ከፍተኛ መሆኑ ተገለጸ። የተገለጸው የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ፕላስቲክ ተኪ ምርት አምራቾች ጋር ውይይት ሲያደርግ ነው። ውይይት የሚሆን መነሻ ጽሑፍ ያቀረቡት የባለስልጣኑ አካባቢ ሕግ ተከባሪነት ዳይሬክተር አቶ ለሚሳ ጉደታ በአዲስ አበባ ሕጉን ለመተግበር ማህበረሰብ በኩል ያለው ተነሳሽነትን አድንቀው ነገር ግን የተኪ ምርቶች ተደራሽነት አነስተኛ መሆኑን በሚፈለገው መጠን እየተመረቱ እንዳልሆኑና የፕላስቲክ ከረጢት ሊተካ የሚችል መጠን አለመኖሩን ገልጸዋል። አነስተኛ መጠን ያለው የወረቀት ከረጢት ወይም ፓይፐር ባግ በከፍተኛ ዋጋ እየተሸጠ መሆኑን በዳቦ ቤቶች አካባቢ የሚያመርቱትን ዳቦ አትርፈው እንደሚሸጡት በተመሳሳይ የወረቀት ከረጢት ላይ ትርፍ ለማግኘት የሚደረግ ሙከራ መኖሩን የሚያመለክቱ መረጃዎች መኖራቸው ጠቁመዋል። አካል የተመለከትኩት 10 ብር የሚሸጥ 4 ዳቦ የሚይዝ ከረጢት በ35 ብር የመሸጥ ሁኔታ መኖሩን ነው። ይህም ከዳቦ እኩል በሚያወጣ ዋጋ የተሸጠ ነው ማለት አስረድተዋል። አዲስ አበባ ከሚመነጨው ቆሻሻ 13 በመቶ ፕላስቲክ መሆኑንና በዓመት 80 ሺህ ቶን ይመነጫል ተብሎ እንደሚገመት
እዚህ ውስጥ መልሶ ጥቅም ላይ የሚውለው 5% ወይም 5000 ቶን ያህል ብቻ መሆኑን አብራርተዋል። ከዚህ ውስጥም 46% የፕላስቲክ ከረጢቶች ወይም ፌስታሎች፣ 34% የውሃና የለስላሳ መጠጥ ጠርሙሶች፣ 16% ከፕላስቲክ ጋር የተያያዙ የቤት ዕቃዎችና 4% የሚሆኑ ደግሞ ሌሎች ተብለው እንደሚለዩ ገልጸዋል። ተኪ ምርቶችን የሚያመርቱ ድርጅቶች ተወክለው የተገኙ የውይይት ተሳታፊዎች አብዛኛው ያነሷቸው ጥያቄዎች ከመስሪያ ቦታና ከአቅርቦት ጋር የተያዙ ናቸው። ቃል ፓኬጂንግ ከተሰኘው የወረቀትና የጨርቅ ምርቶችን ከሚያመርት ድርጅት ተወክለው የተገኙት የውይይት ተሳታፊ የማምረቻ ዋጋ ለመኖር ትልቅ ችግር እንደሆነባቸውና በተለይም የፕላስቲክ ከረጢቶች ከተከለከሉ በኋላ የአቅርቦት ዋጋ መናር መከሰቱን ገልጸው ለአብነትም በእያንዳንዱ ወረቀት ላይ እስከ 500 ብር የሚደርስ የዋጋ ጭማሪ መኖሩን ተናግሯል። የሚመለከታቸው አካላት የቦታ አቅርቦት ችግር መኖሩንና ቦታ እንዲመቻችላቸው ጥያቄ አቅርበው እንደነበር፣ ነገር ግን ስጣቸው ምላሽ የሚያበረታታ ባለመሆኑ የባለስልጣኑ ድጋፍ እንደሚያስፈልጋቸው አሳስበዋል። 1998 ዓ.ም ጀምሮ የወረቀት ከረጢቶችን ማምረት መጀመራቸውን የሚገልጹት ላይነር ወረቀት ውጤቶች ማምረቻ ከተሰኘው ድርጅት መምጣታቸውን የገለጹ ሌላው ተሳታፊ የአቅርቦት እጥረት መኖሩና የሚያመርቱት አካላትም በቂ የሆነ ግንዛቤ ስለሌላቸው የሚመረቱት ካርቶኖች በሚመረቱበት ወረቀት መሆኑን ገልጸው ይህም ከግንዛቤ ማነስና በቂ ስልጠና ሳይወስዱ ወደ ማምረት የሚገቡ ሰዎች በመኖራቸው የተፈጠረ መሆኑን ተናግረዋል። ሀገር ውስጥ በሚመረተው የወረቀት ግብዓት የወረቀት ከረጢት እያመረትን መተካት አንችልም። ሁሉም ሰው በየቤቱ እየሰራ 50ና 100 እያመረተ ወደ ገበያ ስናወጣው ከ35 እስከ 40 ብር መድረሱን አይቀርም በማለት ለዋጋ መናር መንስኤ መሆኑን ገልጸው በሌሎች ሀገሮች ፌስታልን የተኩበት መንገድ በእውቀትና በዝግጅት ላይ ተመሰረተ ነው ብለዋል። በዓለም ላይ ያለው የወረቀት ዋጋ ተለዋዋጭነት ሀገር ውስጥ የሚመረተው ወረቀት ደግሞ ለካርቶን ምርት መሆኑንና ይህንንም የወረቀት ከረጢት ለማምረት መጠቀም እንደሚቻል ነገር ግን የማምረት አቅም ውሱንነት በመኖሩ ጭምር ያለውን ግብዓት ተሻምቶ በመግዛትና በውድ መሸጥ ፍላጎትን በመኖሩ ችግሩ በአጭር ጊዜ የሚፈታ እንዳልሆነ ስጋታቸውን ተናግረዋል። ለወተት፣ ለብስኩት፣ ለማካሮኒና ለመሰል ምርቶች የማሸጊያ የሚሆኑ ፕላስቲኮችን ከሚያመርት ፍሌክሲብል ፓኬጂንግ ከተሰኘ ድርጅት መምጣታቸውን የገለጹት አንድ ተሳታፊ የወረቀት ከረጢቶችን ባለው ሁኔታ ለማምረት የተሞከረ መሆኑን ተናግረዋል። ሆኖም ለአንድ ጊዜ ጥቅም ላይ የሚውሉና ለማሸጊያ አገልግሎት የሚውሉ ፕላስቲኮችን የሚያመርቱ ድርጅቶች በመኖራቸው አዋጁ ሁለቱን ለይቶ ይመለከታል ወይስ ክልከላው የፕላስቲክ ማሸጊያዎችንም ያጠቃልላል በማለት ጠይቀዋል። ምንም እንኳን ከ6 ወራት በፊት ጀምሮ ስለ አዋጁ ቢነገርም ነገር ግን በእነዚህ ጊዜያት ተኪ ምርት ለሚያመርቱ አካላት ምን አይነት ማምረቻ ነው የተደረገው በማለት የጠየቁ ሲሆን በቀጣይ ዋጋውን ለማስተካከል ለአምራቾች የሚደረግ ድጋፍ ስለመኖሩ ማብራሪያ እንዲሰጣቸው ጥያቄ አቅርበዋል። የቆሻሻ አያያዝ ስርዓታችን በጣም ዝቅተኛ ነው የሚሉት የፌዴራል አካባቢ ጥበቃ የከተማ ቆሻሻ አያያዝና አወጋገድ ክትትል ዴስክ ኃላፊ አቶ ዋሲሁን አለሙ በሀገር ደረጃ የተወሰደው እርምጃ ከፕላስቲክ የሚደርስ ብክለትን ለመከላከል መሆኑ ሊዘነጋ አይገባም ብለዋል። ፕላስቲኮች ታዳሽ ካልሆነ ግብዓት እንዲመረቱ በተጨማሪም ጥቅም ላይ ለማዋል የሚጨመሩ ኬሚካሎች በዓለም አቀፍ ሕግ በሌላ ምርት ላይ እንዳይውሉ የተከለከሉ በመሆናቸው በአዋጅ መከልከሉ ተገቢ መሆኑን አስረድተዋል። የቆሻሻ አወጋገዳችን ለማስተካከል ከምንጩ መስራት በማስፈለጉ በሰው ሕይወት ላይ ከፍተኛ ጫና እያሳደረና በንጹህ አካባቢ መኖር መብት ከሕገ መንግሥታዊ መብት አልፎ የሰብአዊ መብት በሆነበት ዓለም ይህንን ሕግ ተግባራዊ አለማድረግ በራሱ ከፍተኛ ክፍተት የሚፈጥር ነው ብለዋል። የፕላስቲክ ከረጢት ሥራ ላይ እየዋለ ባለበት ተኪ ምርትን ወደ ገበያ የማምጣት ሥራ በተደጋጋሚ መሞከሩን የሚገልጹት ኃላፊው ነገር ግን ሰው በነጻ የሚያገኘው ምርት ባለበት ተኪ ምርቱን የመጠቀም ልምድ መምጣት ካልቻለና አምራች ድርጅቶችን ሲያናግሩም ያገኙት ምላሽ ይህንን የሚያሳይ በመሆኑም መከልከሉ ተገቢ እንደሆነ ገልጸዋል። በነሐሴ ወር አዋጁ በነጋሪት ጋዜጣ ታትሞ ከወጣበት ጊዜ ጀምሮ በደብዳቤ ጭምር አሳውቀናል። ነገር ግን ተኪ ምርቱን በሚያመርቱ ድርጅቶች በኩል የነበረው ዝግጅት ዝቅተኛ ነበር። ሙሉ በሙሉ የፕላስቲክ ከረጢቶች ከመከልከላቸው ከአንድ ወር በፊት ተመልሰን ምልከታ አድርገን ነበር። ነገር ግን የተወሰኑ ድርጅቶች ብቻ ናቸው እንቅስቃሴ ውስጥ የነበሩ እንጂ አብዛኛዎቹ ፍላጎቱም አላሳዩም ነበር ሲሉ አስረድተዋል። የወረቀት ከረጢቶች የፕላስቲክ ከረጢት ወይም ፌስታል በነበረበት የተደራሽነት ስፋት ገበያ ውስጥ ይገባሉ የሚል እምነት እንደሌላቸው፣ ነገር ግን ተደራሽ እስኪሆኑና ሰው የሚጠቀምበትን የዕቃ መያዣ ከቤቱ ይዞ የመምጣት ልማዱን ማሳደግ እስካልተቻለ ድረስ የቆሻሻ አያያዝ ስርዓትን አደጋ ላይ የሚጥል መሆኑን ተናግረዋል።
አዋጁ ሙሉ በሙሉ ክልከላ ያደረገው ከፕላስቲክ ከረጢት ጋር የተያያዙ ምርቶች መሆኑን የገለጹት አቶ ዋሲሁን ይዞ መገኘት በወንጀል እንደሚያስቀጣ መደንገጉን መገንዘብ ያስፈልጋል ብለዋል። አክለውም ለአንድ ጊዜ ጥቅም ላይ የሚውሉ ማለትም የትኛውም አይነት የፕላስቲክ ከረጢት መሆኑና መልሶ ጥቅም ላይ የማይውሉም ሁሉንም አይነት እንደሚያጠቃልል፣ ነገር ግን ምግብን ወይም ቁስን ከብክለት የሚከለክል የፕላስቲክ ፓኬጅን የበፊቱ ስታንዳርድ እንዳለ ሆኖ ቢያንስ መልሶ ጥቅም ላይ የሚውል መሆኑን እንዳለበት አስረድተዋል። በተጨማሪም እንደ አውሮፓውያን አቆጣጠር በ2024 የተዘጋጀ ፕላስቲክ ብክለት መከላከል ስትራቴጂና ፍኖተ ካርታ መኖሩን፣ ክልከላውም የተግባራዊ የተደረገው ፍኖተ ካርታውን መሰረት አድርጎ እንጂ በድንገት የተወሰነ አለመሆኑን ገልጸው አዲስ አበባ ከተማ አስተዳደር የአካባቢ ጥበቃ አስተዳደርና ዋና ስራ አስኪያጅ አቶ ዲዳ ድሪባ በበኩላቸው አዋጁ ከመጽደቁ በፊት ረጅም ጊዜ ወሰደ ውይይት እንደተደረገበትና በውይይቱ ወቅትም የፕላስቲክ አምራቾች መገኘታቸውን ላቀረቧቸው ጥያቄዎችን ምላሽ ለመስጠት መሞከሩን አስረድተዋል። ፕላስቲክ የሚያመርቱና የሚያሰራጩ እንዲሁም ተኪ ምርት የሚያመርቱ ሰዎችን አንድ ላይ በማገናኘት ውይይት አድርገናል። ብሎም በዚህ የፕላስቲክ የሚያመርቱ ድርጅቶች ተተኪ ምርት ከሚያመርቱ ጋር በጋራ አብሮ እንዲሰሩ መገናኘታቸውን ተናግረዋል። አዋጁ ከጸደቀ በኋላ ከመከልከሉ በተሰጠው የ6 ወራት የእፎይታ ጊዜ ፕላስቲክ የሚያመርቱ ድርጅቶች እጃቸው ላይ ያሉትን ምርቶች ብቻ እንዲጨርሱና አዳዲስ ፕላስቲኮችን ወደ ገበያ እንዳያስገቡ እንደተነገራቸው፣ ነገር ግን አንዳንድ ሕግ በማያከብሩ ባሏቸው አካላት ምክንያት በርካታ ክምችቶች መመልከታቸውን ገልጸው የፕላስቲክ አምራቾች ማህበራት ጠንካራ ናቸው ያሉት ዋና ስራ አስኪያጁ ተኪ ምርት የሚያመርቱ ድርጅቶችን ከመስሪያ ቦታ እና ሌሎች ጉዳዮች ጋር በተያያዘ የሚያነሷቸው ጥያቄዎች ለማቅረብና በፍጥነት ምላሽ ለማግኘት በማህበር መደራጀት እንደሚገባቸው አሳስበዋል። በመካከለኛው ምስራቅ በአሜሪካ እስራኤልና ኢራን መካከል በሚካሄደው ግጭት ሳቢያ በዓለም ገበያ ላይ የነዳጅ ዋጋ አሻቀበ። የአንድ በርሜል ብሬንት ድፍድፍ ነዳጅ ዋጋ ካለፈው ሳምንት በ9 በመቶ ጨምሮ ወደ 79.41 ዶላር አሻቅቧል። ኢራን 1/5ኛው የዓለም ነዳጅ ማለትም የሳውዲ አረቢያ፣ የኩዌት፣ የኢራቅ፣ የኳታር፣ የባህሬን፣ የኢራንና የተባበሩት አረብ ኤሚሬቶች ነዳጅ በሚተላለፍበት ሆርሙዝ ሰርጥ ነዳጅ መርከቦች እንዳይተላለፉ አግዳለች። ሆርሙዝ በቀን 15 ሚሊዮን በርሜል ነዳጅ የሚጓጓዝበት መተላለፊያ ነው። በተያያዘ የኳታር የተጣራ ጋዝ ማምረቻ በኢራን ሚሳኤል ጥቃት ከተፈጸመበት በኋላ ምርት ማቋረጡን የአገሪቱ መንግስት አስታውቋል። ቀደም ሲልም የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነው የሆርሙዝ ሰርጥ ዝግ እንደሚሆን በይፋ አሳውቆ ነበር። በሰርጡ ለማለፍ የሚሞክር ማንኛውም መርከብ በእሳት እንደሚጋይም አስታውቀዋል። ይህ ቦታ በዓለም ላይ ካለው የነዳጅ ዝውውር ውስጥ 20% ወይም 1/5ኛው የሚያልፍበት እጅግ ወሳኝ የባህር መስመር ነው። የሆርሙዝ ሰርጥ መዘጋት ማለት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ያደርጋል። ከዚሁ ጋር በተያያዘ የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዱራስ ሰንደቅ ዓላማ ስትጓዝ የነበረች አቴኖቫ የተባለች የነዳጅ ጫኝ መርከብ በሁለት ድሮን መጥቶ እንድትነድ ማድረጉን ገልጿል። ከዚሁ ጋር በተያያዘም ኢራን በአቡዳቢ በፈጸመችው የድሮን ጥቃት የነዳጅ ታንከር ተርሚናል ተመታ። በኤሚሬትስ ዋና ከተማ አቡዳቢ የሚገኘውን የነዳጅ ታንከር ተርሚናል በሰው አልባ አውሮፕላን ሲመታ እንቅስቃሴ ላይ ባይሆንም የእሳት ቃጠሎ ፈጥሯል። የአቡዳቢ ባለስልጣናት በሙሳፋ የነዳጅ ታንክ ተርሚናል በድሮን ጥቃት ለተነሳው የእሳት ቃጠሎ የማጥፋት ምላሽ ሰጥተዋል ሲል የአቡዳቢ ሚዲያ ጽሕፈት ቤት በሰጠው መግለጫ ገልጿል። ሁኔታው ወዲያውኑ በቁጥጥር ስር ውሏል ሲልም አክሏል። በጥቃቱ በሰው ላይ ምንም አይነት ጉዳት አልደረሰም። ለዛሬ ያዘጋጀናቸው መረጃዎች ይህን ይመስላሉ። በሌላ ዝግጅት ተመልሰን እንመጣለን። እስከዚያው